ኦኬ እንግዲህ ጋይስ ሁላችሁም ይህንን ቪዲዮ እስከ መጨረሻው ተጋበዙልኝ። በተለይ በደቡብ አፍሪካ ምድር ላይ ሆናችሁ ሱቅ ሊሆን ይችላል፣ ቤት መኪና ሊሆን ይችላል፣ ሌላም ነገር ግን የትኛውም አይነት ንብረት ኖሯችሁ የንብረት ኦነር ወይንም ባለቤት የሆናችሁ ሰዎች ይህንን ቪዲዮ እስከ መጨረሻው ድረስ በጽሞና ተከታተሉ። ሲቀጥል ንብረት ላለው በደቡብ አፍሪካ ምድር ላይ ሆኖ ንብረት ላለው ወዳጅ ዘመዳችሁ ሼር አድርጉለት። ከደቡብ አፍሪካ ውጭም ያላችሁ በደቡብ አፍሪካ ላይ ላሉ ወዳጅ ዘመዳችሁ ሼር አድርጉለት። እህት ልትሆን ትችላለች፣ ወንድም አጎት ሊሆን ይችላል፣ አባት፣ ሌላም ዘመድ ሼር አድርጉላቸው። እስከ መጨረሻው እንዲከታተል። If you own a property in South Africa, it's registered. If it's a house, it's registered with the deeds register, Office of the Deeds Register. If you own a car, it's registered in the INATIS system. If you own a business, it's registered with the CIPC. If you're renting offices, they're registered with landlords. But we'll be interested to know where the drug dens of Nigerians are. So they can show us where they've been holding the drugs so that we can clean the drugs in South Africa quite urgently. Those who had properties in South Africa, those properties are in the law. Informal squatter camps and informal settlements are never properties because they are illegal in the country. So you are already violating our law if you're going to tell us about a shack in some informal settlement. That's why we have also, as government, approved the PI, what is the protection of, the one that makes sure that when we evict and remove informal settlements, there's no longer going to be informal settlements built in the areas, including the evictions in the informal settlements, in line with our court judgments. So, if there's no compensation that will come from government, those who leave their properties, if they are properly legally registered in the country, they can dispose of the properties in the property market in South Africa, whether it's a movable or immovable property. And we are going to seriously appreciate to be told where are the drug dens. Thank you very much. ኦኬ እንግዲህ ጋይስ ቪዲዮ እንዳያችሁትና እንደተመለከታችሁት ነው። ምናልባትም ይህ ህግ አሁን የወጣ ወይንም አሁን የተዋቀረ ህግ የሚመስላችሁ ሰዎች ካላችሁ እንዳትሳሳቱ። ይህ ህግ የነበረ ነው ያለው ነው ደግሞም እስኪሻሻል ድረስ የሚኖር የሚቆይ ነው። ነገር ግን በደቡብ አፍሪካ ላይ ያለውን ህገ ወጥነት ለመቀነስ ወይንም ለማጥፋት ስሉ አሁን ላይ አጠናክሮ መስራት የጀመሩት ስራና ሊጀምሩ እየተወያዩበት ያለው ጉዳይ ነው። እንግዲህ በደቡብ አፍሪካ ምድር ላይ ሆናችሁ የትኛውም አይነት ንብረት ከትንሽ እስከ ትልቅ የትኛውም አይነት ንብረት ኖሯችሁ ንብረታችሁ ግን ያልተመዘገበና ህጋዊ ያልሆነ ንብረት ከሆነ ሰነድ የሌለ ንብረት ከሆነ ንብረታችሁ አደጋ ላይ እንዳለ ከዚህ ቪዲዮ መረዳት ትችላላችሁ። እንዲሁም በደቡብ አፍሪካ ምድር ላይ ሆናችሁ ወረቀት ሳይኖራችሁ የሁለት ሱቅ የሶስት ሱቅ ኦነር የሆናችሁ ሰዎች ወረቀት የምታገኙበትን መንገድ ከአሁኑኑ መጀመር አለባችሁ። ካልቻላችሁ ደግሞ ባለው ዘመዳችሁ ወንድም ሊሆን ይችላል፣ አባት አጎት ሊሆን ይችላል፣ ባለው ያክስ ልጅም ሊሆን ይችላል፣ ባለው ወረቀት ባለው ህጋዊ በሆነ ሰው ስም አስመዝግቡ። ንብረታችሁን እየሰራችሁ የራሳችሁ ሆኖም ሳለ ግን ባለው ሰው አስመዝግቡ። ንብረታችሁ የተመዘገበ ሊሆን ያስፈልጋል። ምናልባትም ይህም ግድያ የሚያመጣ እንዳይሆን ደግሞ ንብረታችሁን በዘመድ አስመዝግባችሁ የኔ ነው ብለውም እንዳይከራከር። ነገር ግን አማራጭ ፈልጉ። ካልሆነ አደጋ ላይ ነው ንብረታችሁ። እንዲሁም ወረቀት ኖሯችሁ በመውቂም ባለማወቂም የኛ መዘግየት ያለው ነው። እንግዲህ የተዘናጋችሁና ድል የሆናችሁ ሰዎች ካላችሁ ከአሁኑኑ መቀላጠፋችሁን ጀምሩ፣ ንቁ። ህገወጥነትን ለማጥፋት ስሉ ይህንን አጠናክሮ ሊሰሩ እየተወያዩበት ነው። እንግዲህ ንብረታችሁ እየተመዘገበ ይሁን። እንዲሁም ደግሞ ምናልባትም ከዚህ በፊት ሱቅ ላይ ቆማችሁ የሚሰሩ ልጆች ከዚህ በፊት የሱቅ ግማሽ ኖሯችሁ አሁን ላይ ግን የሱቅ ግማሽ አይበቃኝም ሙሉ ሊያደርገው ነው ላስደርገው ነው ይብላችሁ ከቦሶቻችሁ ጋር በፍቅር የሚሆን ፍቅር በሌለው መንገድም ልትለያዩ ያቀዳችሁና ሱቅ ላይ ኦነር ልትሆኑ የፈለጋችሁ የሱቅ ልጆችም ካላችሁ ወረቀት በእጃችሁ ከሌላና ከዚህ በፊት የተመዘገበ በቦሶቻችሁ የተመዘገበ ሆኖ the power of attorney ምናልባትም ውክልና መቀበል የማትችሉ ወረቀት የሌላችሁ ሰዎች እንዳትገቡ። እንዲሁም ቦሶቻችሁ ወረቀት ኖሯቸው ያላስመዘገቡም ከሆነ ከአሁኑኑ ተቀላጥፋችሁ ሱቆቻችሁን አስመዝግቡ። ካልሆነ ንብረታችሁ አደጋ ላይ ነው ያለው። ህገወጥነትን ለማጥፋት ስሉ አጠናክሮ መስራት ጀምረዋል። ይህንን ነው የምላችሁ እንግዲህ
ስለዚህ ቪዲዮ ቋንቋ የማይገባችሁ ሰዎች አናላይዝ እንዲደረግላችሁ የሚፈልጉ ከሆነ ፓርት 2 ብላችሁ ጻፉ። ይህንኑ ቪዲዮ ደግሞ በአማርኛ አናላይዝ አድርጌ እሰራላችኋለሁ በቀጣይ ቪዲዮ።